ሰላም በቀደም አዲስ ነገር ጋዜጣ የተወሰኑ ቁጥሮች ይጎሉኛል ብያችሁ ነበረ እና አንድ ወዳጄ ደወለልኝ። ቃሊቲ ሄድኩኝ። በጣም ብዙ ነው የሰጠኝ። በጣም ብዙ ናቸው፣ ግን ብዙዎቹ ያሉኝ ሆነው እርግጥ እፈልጋቸዋለሁ፣ ችግር የለብኝም። ካሉኝ ከምፈልጋቸው ውስጥ 4 የጋዜጣ ቁጥሮች አገኘሁኝ። እሱ እንዳለ ሆኖ እነዚህ ከላይ ያሉት የተጠረዙት ማለት ነው መጽሐፍት አይደሉም፣ መጽሔቶች ናቸው። የቅርብ ሩቅ ታሪካችን ልንላቸው የምንችላቸው ማለት ነው እና ከመጀመሪያ ህትመት ከመጨረሻው ህትመታቸው ድረስ ተጠርዘው ነው ያሉት። በጣም ብዙ ጊዜ ቶታል ጌሬ ለግለሰብ ላለመሸጥ በጣም ነው የምጥረው። አይክፈኝ ብቻ ግለሰብ ጋር ተሸጠ ማለት ተዋጠ ማለት ነው። ተቋም ነገር ሲገዛንም ሰዎች መጥተው የሆነ ጥናት መስራት ቢፈልጉ በፈቃደኝነት በሩን ሊከፍትላቸው የሚገባ ተቋም ማለት ነው። ለምሳሌ ከዚህ በፊት እኔ ለማህደር ሸገር ኤፍኤም ከቤት እስከ ከተማ አቅራቢ ማለት ነው አርኬፍ ማህደር የከተማ ማዕከል አለው እዛ እስጢፋኖስ ቤተክርስቲያን ፊት ለፊት ማለት ነው። በጣም አሪፍ ቆንጆዬ ቤት አለች እና እዛ ብትሄዱ ማህደር አዲስ ነገር ጋዜጣም ሙሉ ቢሮ ላይ ይፈቅድላችሁ እስከፈለጋችሁት ጥናትና ምርምራችሁን መስራት እንድትችሉ አድርገው ማለት ነው። ለእንደዛ አይነት ነው ሊሸጥ ጥሩ ነው ብዬ የማስበው። በቃ ይሄው ነው ብትጠሩኝ አሁንም ያላችሁበት ድረስ እመጣለሁ። የትኛውንም ጋዜጣ የትኛውንም መጽሔት መጽሐፍትን ጨምሮ እገዛችኋለሁ። A few moments later